ሰላት ሲያልፈን ተኝተን ይሁን ረስተን ይሁን ወይ ደግሞ በስንፍና ይሁን መንገደኞች ሆነን ይሁን በተለያየ ምክንያት አንድ ሰላት ቢያልፈን ሳንሰግድ ጊዜው ቢያልፍ ለምሳሌ ዙህርን ሳልሰግድ የአስር ጊዜ ቢገባ መግሪብን ሳልሰግድ ኢሻ ሰላት ቢገባ ፈጅር ሰላት ሱቢ ሰላት ሳይሰገድ ፀሐይ ብትወጣ እንዴት ነው ቀዳ ማውጣት ያለብኝ? ቀዳ ማውጣት የሚፈቀደው የትኛው ነው? የማይፈቀደውስ የትኛው ነው? የሚለውን ቢኢዝኒላሂ ተዓላ አብረን እንመለከታለን። ፈሐያኩሙላህ። እናም ታዲያ በዚህ ደርስ ኢንሻአላሁ ተዓላ የምንመለከተው ቀዳ መሆን ያለበት ሰላት የቱ ነው? መሆንስ የማይችል የቱ ነው? ያለፈንን ሰላት አንዱ ጊዜውን ያለፈ ሰላት እንዴት ነው ቀዳ ማውጣት የምንችለው? እንዴት ታዲያ ይሄ ሲባል ቀዳ የማይደረግ ሰላት አለ እንዴ ቢያልፍ የሚል ጥያቄ ሊነሳ ይችላል። መልሱ አዎን፣ ቀዳ የማይደረግ ሰላት አለ ጊዜው ሲያልፍ። ታዲያም ለዚህ ነው ጠንቅቀን ይሄን ደርስ መማርና ማወቅ ያለብን። ቀዳ የሚደረግ አለ፣ የማይደረግ አለ። ጠብዓን ይሄ ነገር በዑለማዎች መካከልስ ይሄ ነገር ስምምነት ያለው ነው ወይንስ ልዩነት አለ በዑለማዎች መካከል የሚለውንም እግረ መንገዳችንን እንመለከታለን ቢኢዝኒላሂ ጀለ ጀላሉ። ስለዚህ ይሄ ጥያቄ እንግዲህ እንደምታውቁት ሁሌ በተቻለ መጠን ፈትዋችንን ከዑለማዎች ፈትዋዎች ወስደን ነው የምናስተላልፍላችሁ። አላህ ያግራለን፣ አላህ ይወፍቀን። እንደምታውቁት አላህ ሱብሓነሁ ወተዓላ እያንዳንዱን ዒባዳ የአምልኮ ተግባር ጊዜ አድርጎለታል። ከነዚህ መካከል ሰላት፣ ለምሳሌ ሐጅን ረመዳን ውስጥ ሐጅ ላድርግ ቢባል ይቻላል? አይቻልም። ለምሳሌ የረመዳንን ጾም በሙሐረም የግዴታውን ጾም ጾማለሁ ቢባል ይቻላል? አይቻልም፣ ቀዳ ካልሆነ በስተቀር። እንደዛው ሁሉ ሰላት፣ እያንዳንዱ ሰላት አምስቱ የግዴታ ሰላት ፈጅር፣ ዙሁር፣ ዓስር፣ መግሪብና ኢሻ፣ እነዚህ አምስቱ ሰላቶች እያንዳንዳቸው የራሳቸው ወቅቶች አላቸው። የመጀመሪያ ሰዓት አላቸው፣ የማበቂያ ሰዓት አላቸው። ዙሁርም፣ ዓስርም፣ መግሪብም፣ ኢሻም፣ ፈጅር ሰላት እያንዳንዳቸው የመጀመሪያ የሚጀመርበት ሰዓት አለ፣ የሚያበቃበት ሰዓት አለ። ከዛ ካለፈ ቀዳ ሆነ ማለት ነው። ከዚህ ሰዓት ውጭ ካለፈ ያ ሰላት ቀዳ ሆኗል ማለት ነው። እናም አላህ ሱብሓነሁ ወተዓላ እኛን ያዘዘን እያንዳንዱን ሰላት በጊዜው እንድንሰግድ ነው። አላህ ሱብሓነሁ ወተዓላ ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሰላት በምእመናን